ሰላም ሁላችሁም እንኳን ወደ ቻናሌ በደህና መጣችሁ። በዚህ ቪዲዮ የኤስአይት አፕሊኬሽን ሂደት የመጀመሪያ ስቴጅ ማለትም ኢኒሻል ስክሪኒንግ ፌዝ እንዴት እንዳለፍኩ እናያለን። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። በመጀመሪያ ደረጃ ኤስአይቲ ወይም ሸገር ኢንስቲትዩት ኦፍ ቴክኖሎጂ ምን አይነት ኢንስቲትዩሽን እንደሆነ ላስተዋውቃችሁ ለማታውቁት። ሸገር ኢንስቲትዩት ኦፍ ቴክኖሎጂ የተቋቋመው አምና ሲሆን የመጀመሪያ አባቶችንም የተቀበለው በዚሁ ባገባደድነው ዓመት መጀመሪያ ላይ ነበረ። ማለትም 2018 መጀመሪያ ላይ ነበረ የመጀመሪያ ባቾችን የተቀበለው። እናም ሁለተኛ ባቾችን ቀጣይ 2019 ላይ ይቀበላል። እናም ይህ ኢንስቲትዩሽን ዴዲኬትድ የሆነው በቴክኖሎጂ ላይ በደንብ ዴዲኬትድ ሆኖ የሚሰራ ኢንስቲትዩሽን ሲሆን ከፍተኛ ውጤት ያላቸውን ተማሪዎች ተቀብሎ በማስተማር ይታወቃል። ይህንን ከነገርኳችሁ ኤስአይቲ ወይንም ደግሞ ሸገር ኢንስቲትዩት ኦፍ ቴክኖሎጂን ጆይን ማድረግ ከፈለጋችሁ እነዚህን የምነግራችሁ ሂደቶችን ማለፍ ይኖርባችኋል። የመጀመሪያው ስቴጅ የሚሆነው ዶክመንታችሁን አሰባስባችሁ ሰብሚት ማድረግ ነው። ሁለተኛው በእነሱ አንደር ሪቪዥን ላይ የሚቆይበት ጊዜ ነው ሁለተኛው ስቴጅ። ሶስተኛው ደግሞ ከሪቪው በኋላ ኢኒሺያል ስክሪኒንግ ፌዝ ይኖራል። ኢኒሺያሊ ስክሪን የሚደረግ ዶክመንታችሁን ውጤታችሁን የሚያዩበት ትራንስክሪፕታችሁን የሚያዩበት ፌዝ ነው ኢኒሺያል ስክሪኒንግ። አራተኛው ናሽናል ኤግዛም ውጤት ሲለቀቅ ማለት ነው። የዛኔ አራተኛ ስቴጅ እንደርሳለን ማለት ነው። አምስተኛው ደግሞ ኢንተርቪው ነው። እናም ከዛ በኋላ ስድስተኛ ላይ ዲሲሽን ይሰጣል ማለት ነው። ስለዚህ ምን አይነት ዶክመንቶችን ነበረ እኔ ሰብሚት ያደረግኩት የሚለውን አንድ በአንድ ልንገራችሁ። መጀመሪያም ፐርሰናል ስቴትመንት ነበረ የጻፍኩት ማለት ነው። ከ500 በላይ ነው ግዴታ መሆን ያለበት 500 እና ከዛ በላይ ቃላት መሆን አለበት። እሱን ጻፍኩኝ። ከዛም የ11 እና 12ን ትራንስክሪፕት አስገባሁኝ። እዚህ ጋር ትራንስክሪፕታችሁ የግዴታ ውጤታችሁ ከ11 እና 12 ከ90 አማካይ ከ90 በላይ መሆን አለበት። የፈርስትን የሰከንዱ ማለት ነው። ከዛ ፖርትፎሊዮን ወይም ፖርትፎሊዮ ሰርቲፊኬት የፕሮጀክት ሰርቲፊኬት ማለት ነው ቢውል አደረኩኝ። ማለት ስቲም የሰራ ነበረ እንጅባራ ዩኒቨርሲቲ። ስለዚህ እዛ የሰራሁባቸውን ሰርቲፊኬቶች አስገባሁኝ። ከዛም ናሽናል አይዲም ተጠይቄ ነበረ በፒዲኤፍ መልኩ አድርጌ አስገባሁኝ። ሪኮመንዴሽን ሌተር ደግሞ ከርዕሰ መምህራችን አስጽፌ አስገባሁኝ ማለት ነው። ስለዚህ እዚህ ጋር ደግሞ ከሁሉም በላይ የጠቀመኝ ፐርሰናል ስቴትመንት ነበረ። እንዴት መሰላችሁ? ፐርሰናል ስቴትመንት ሂውማናይዝ አድርጌ በራሴ ነበር የጻፍኩት። ጀስት በኤአይ አልጻፍኩትም። እናንተም በኤአይ እንዳትጽፉ፣ ምክንያቱም እነሱ ዲቴክተር ስላላቸው በኤአይ ከመጻፍ ራሳችሁን ቆጥቡ። ስለዚህ በራሳችሁ ለመለማመድ ሞክሩ። የሆነ ጉግል ላይ ምናምን ቴምፕሌቱን ወስዳችሁ ማለት ነው ማን እንደሆናችሁ፣ ምን እንደሰራችሁ፣ ለምን ኤስአይቲን እንደመረጣችሁ እና የወደፊት እቅዳችሁን በግልጽ መጻፍ ይጠበቅባቸዋል ማለት ነው። እዚህ ጋር አያይዤ የምነግራችሁ ፖርትፎሊዮ እንዴት ቢውልድ ይደረጋል። ያ ማለት ፕሮጀክቶችን በራሳችሁ ስም እንዴት ቢውልድ ማድረግ ትችላላችሁ። እኔ እዚህ ጋር መክረው ስቲም ላይ ምናምን የምትሳተፉ ከሆነ በትምህርት ቤታችሁ ሊሆን ይችላል፣ በዩኒቨርሲቲዎች ላይ ሊሆን ይችላል። እዛ የምትሳተፉ ከሆነ ደህና ፕሮጀክት ሰርታችሁ ለመውጣት በጣም መጣር አለባችሁ። በጣም ስለሚጠቅማችሁ ለየትኛውም አፕሊኬሽን ማለት ነው። ኤስአይቲ ጋም ኦፕሽናል ነው ብታስገቡት፣ ካላችሁ ብታስገቡት ግን በጣም እጅግ ይመረጣል ማለት ነው። ሌላ ደግሞ ሪኮመንዴሽን ሌተር ከማን እናስጽፍ ነው። ሪኮመንዴሽን ሌተር ከፕሪንሲፓላችሁ ወይም ከርዕሰ መምህራችሁ ብታስጽፉ የበለጠ ጠንካራ ይሆናል ማለት ነው። እና ከዛ በኋላ ደግሞ አሁን የምነግራችሁ ሪዛልቱን ያየሁበት እንትን ማለት ነው ሁኔታ ጀስት ይህን ሁሉ ካደረኩኝ በኋላ ሰብሚት ካደረኩት በኋላ ከጥቂት ቀን በኋላ ከኤስአይቲ አድሚሽን ቦት በቴሌግራም ማለት ነው በኢሜይልም መልእክት ተቀበልኩኝ ማለት ነው። ምን የሚል ነበረ? አንድ ባንድ ልንገራችሁ። ኮንግራቹሌሽንስ ዩ ፓስድ ዘ ኢኒሺያል ስክሪኒንግ ፌዝ ይል ነበረ። ይህ ማለት ጀስት የላስት ስቴጁ አይደለም፣ ነገር ግን ሰነዶች የተቀባይነት አግኝተው ወደ ኔክስት ስቴጅ ማለትም ናሽናል ኤግዛምን ወይም የኢንትራንስ ኤግዛምን ውጤት የምጠብቅበት ፌዝ ላይ እንዳለፍኩ ያሳያል ማለት ነው። እናም የኔ አድቫይስ ደግሞ ምንድነው? አንድ በአንድ ልንገራችሁ። ፐርሰናል ስቴትመንት ራሳችሁ ጻፉ። ይህንን በደንብ አጥብቄ ነው የምነግራችሁ። ፐርሰናል ስቴትመንት በራሳችሁ ጻፉ በደንብ። ጀስት እንደዛ ሲባል ደግሞ ረዳት አያስፈልግም ማለት አይደለም። የምታውቁት ሰው ከላይ ያለም ታላቅ ወንድማችሁ ሊሆን ይችላል። ኢቭን ኤአይንም እንደ ረዳት መጠቀም ትችላላችሁ እንደ ቱል እንጂ ሙሉ በሙሉ ከሱ መጻፍ አይቻልም ማለት ነው። ሌላ ደግሞ ፖርትፎሊዮ ካላችሁ አስገቡ።
የሆነ የሰራችሁት ፕሮጀክት ካለ አስገቡ። ሁሉንም ዶክመንት ደግሞ በጥንቃቄ አዘጋጁት በፒዲኤፍ መልኩ ማለት ነው። እናም ዴድላይኑ ከማለቁ በፊት ማመልከት ይጠበቅባችኋል። እናም ሰብሚት ከማድረጋችሁ በፊት 2 ዙር ዶክመንታችሁን ሪቪው አድርጉት። የሆነ የተበላሸ ያስገባችሁት ዶክመንት ምናምን ካለ ማለት ነው። ሶ እናንተም ይህንን የኢንስቲትዩሽን ወይም ደግሞ ኤስአይቲን ጆይን ማድረግ የምትፈልጉ ከሆነ የነገርኳችሁን በማሟላት ኤስአይቲን ጆይን ማድረግ ትችላላችሁ። ይህ ቪዲዮ ከረዳችሁ ላይክ አድርጉ፣ ለቻናሉ ሰብስክራይብ አድርጉ። እናም ስለ ኤስአይቲ እና ሌሎች ስኮላርሽፕ ተጨማሪ ቪዲዮዎችን ስለማዘጋጅ ማለት ነው። እስከምንገናኝ ድረስ ሰላም ቆዩልኝ።